ሰግጥ ፈምስ ደድብ ማንንም አትስማ አትመራመር አታንብብ ሳይንቲስት ነኝ ምናምን ብለህ አይደለም ጸጥ ብለህ ሰግጥ ፈምስ አይነት ነገር ሲመጣ ይሄ ነው ሼፕ መደረግ አለበት ነው እኮ ገብቷል ለምን ሼፕ ታረጋለህ this is his time ጊዜው ቆይ ናው ችግሩ መሰለ ይሄ ልጅ ብዙ ነገር ሌላ ጥሩ ነገር እኮ ላነሳለት ይችላል በጣም ደረጃ እያደገ ያለ 3.5 ሚሊዮን ተከታይ ያለ ምክንያት አይደለም ይኖረው አሁን ያነሳው ሰግጥ ፈምስ ለእንትን ድድብ ለምናምን ስግጥ ምናምን ሲል ኮት ተደርጎ አይቻለሁና ምንድነው ጥፋት ውስጥ ንገረኝ ኮንቴክስት የሚባል ነገር አለ ነገሮችን ደደብን የምታቀው ቃሉን ሌላ ጊዜ ምንም ማያቅ የሆነ የማይገባው ምናምን ብለህ ሊሆን ይችላል ነው ያ የዛ ጊዜ አተርጓጉም ነው ከጄንዚ በፊት የነበሩ ሰዎች የተረዱበት መንገድ ነው አሁን እሱ የሚያወራበት ኮንቴክስት እሱ አይደለም ምንድነው ያለው ጀስት አትስማ ነው ይሉኝታ እንዳደናቀፈ የሰዎች ኮሜንት ትችት ምናምን አትስማ በቃ ለበረከቴ ስግጥ ለምናምን ስግጥ ነው ያለው አትወቃለ አትመራመራ አውቄ ምን ጠቀም አውቄ ተንቃቃን ያርገኝ ኮንቴንት ብሽቀት አለው እንዴት አንደርስታንድ አደረገዋለሁ ለምን መሰለ በተለይ አሁን በእኛ በአገራችን ኮንቴክስት ከሄድን ያወቀ ሰው ነው እንዴት የተጠቀመ እሱ የሚለው ነው ልክ ገብቷል አዝም ብለ ታስመስላለ ምናምን ይሄ ሶሻል ኖርምስ ኤንድ ቫልዩስ ለመጠበቅ በፍጹም አይደለም ብለ ማስመሰል ሌላ ታሪክ አይደለም ያወቀ ሰው አይደለም የተጠቀመው ብለ ቆይ መሬት ላይ እንኳን ያወቀ ሰው አልተጠቀመም ብትለኝ እንኳን ዕውቀትን ግን ቆይ ሐሳቤን ማድረግ አልፈልግም ሐሳቤን ልጨርስ እሺ ጨርስ ኮንቴክስት የሚባል ነገር አለ እሺ ሁለተኛ ፐርሰናል ፐርስፔክቲቭ ነው ይሄ የልጁ ፐርስፔክቲቭ ነው ገብቷል እሱን የሚጋሩት እንግዲህ ቢያንስ 3.5 ሚሊዮን ተከታዮች አሉት አንድ አይነት አስተሳሰብ ነው ማለት ነው አሁን እኛ ላይመቸን ይችላል አንደርስታንድ አደርጋለሁ ዕውቀትን ማንቋሸሽ ምናምን ብዬ አልተረዳሁም እኔ የተረዳሁት ከንግግር ውስጥ ብሽቀት ነው እኔ ቃሉን ብቻ አልነበረም ለማስተዋል የሞከርኩት ቀደም ራሱ አብረን ያያየን አልነበረም እኔ እዛ ውስጥ ማየው የልጁን ብሽቀት ነው ገብቷል አዋቂ ሰው ሪስክ ካልኩሌት የሚያደርግ ሰው አያልፍለትም ነው ሐሳቡ እውነት አይደል የመሬት ላይ የምታቆንክ ስነ ምግባር የምትጠብቅ ነገሮችን ግራና ቀኝ ለማየት የምትሞክር ከሆነ ብዙ ነገር ነው ያለፈ የሚሄደው ገብቷል ትምህርት በአግባቡ በስርዓት ተምሮ PhD ድረስ የተማረ ሰው እኮ ለቤት ክራይ የሚከፍለው እንኳን ጥሩ ገንዘብ የማያገኝ ሰው ነው የትምህርት ቫልዩ ዝም ብለህ አየር ላይ ብቻ አይደለም ማየት ያለብህ ህይወትን መቀየር አለበት ልጁ ንግግር ውስጥ ነው ብሽቀት ነው ማየው በመማር ህይወት አይቀየርም ነው እያለ ያለው ገብቷል ይሄን እኮ በተለያየ መንገድ ሌሎችም ይሉታል ለምሳሌ ከቢጃይ ጋር በነበረን ውይይት አይተህ ከሆነ ከዲግሪ ይልቅ ስኪል ይሻላል አለ which is true አሁን ትምህርት ላይ ብዙ ማጥፋት አይደለም ህይወት ይያያው ግን እሱንም እንኳን ይቅርብ ነው ደድብ ያለው እኔ ገባኝ አትመራመር ይያለ አትመራመር ሲል ምን ማለት ነው ሳይንቲስት ነኝ አትመራመር ብዙ ካልኩሌት አትለና which is true ምን ይያለ መሰለህ ከራሱ ኤክስፒሪየንስ እኮ ነው የሚያወራው ከራሱ ኤክስፒሪየንስ እሱ ጥንቃቄ ባረገበት ለማወቅ በመከረበት ሰዓት ህይወቱ የወረደ ነበር ነው ገብቷል ወራስ ማንንም አልሰማስል ውስጤን ብቻ ማዳመጥ ሲጀምር ሌላው ላይ ስሰግጥ ተቀየርኩኝ ነው እኮ ኮንቴክስቱ እኔ እንደዚህ ነው የገባኝ ገብቷል የራሳችን መረዳት አለና አምኖት እኔ ደደብን ዝም ብሎ ሊትራሊ ይሄ የማይገባው ምናምን በሚለው አይደለም የተረዳሁት አትመራመር ምናምን ሲልም ከዛ ኮንቴክስት ነው እኔ የምረዳው አትመራመር ማለት ብዙ አታሰላስል ነው ኦቨርቲንኪንግ ነው የተቻለው ኦቨርቲንኪንግ ወደ ኋላ ያስቀራል ልክ ነው እሱ አይጠቅምህም ነው አይጠቅምህም የቆምንበት ቦታ ልንረዳ የምንሞክርበት መንገድ ነው ያለያየን ተረዳኸኝ and እንደው ስህተትም እንኳን ቢሆን ያ ሁሉ ሰው ከተከተለው እሱ ላይ እንመጣለን ያ ሁሉ ተከታይ ልክ አይደለም ብትል ያንተ ዕውቀት ምናምን ቦታ የለውም ልክ ለመሆኑ መረጃውን እኮ ሊቀርብ አይችልም 3.5 ተከታይ ያለው ማለት በጣም የሚያብዱ ተከታዮች ነው ያሉት 3.5 ተከታይ ፎሎወር ስላሉት 3.5ቱን የዚህ ሐሳብ ይገዙታል ማለት አይደለም ፎሎ ስንል
ፎሎ ማድረግ ስንል አንዳንዱ ለኪዩሪዮሲቲም ያደርጋል። ድንገት እኮ አንዳንዱ ገመናህን ለመስማት ያደርጋል። አንደርስታንድ ግን የሱ እንደዛ አይደል። ሌሎች ፖይንቶችን ነው የምናያይዘው። ስለ ልጁ ሌሎች ፖይንቶችን እናያይዛ። ትምህርት ላይ እንዴት ነህ? ሐሳቤን ጨርስ። እሺ ሐሳቤን ጨርስ። ወደኋላ ሄደህ የልጁ ባክግራውንድ ምናምን መመርመር እኮ አይጠበቅብህም። ለምን ድክመቱንም እየነገረህ ነው የመጣው። this was my problem አለህ እኮ። ጥሩ ነው። አብዛኞቹ ሞቲቬሽናል ንግግሮቹ ላይ እኔ አሁን ሞቲቬሽን ባይ ላይፍ ሲሆን አፕሪሼት አደርጋለሁ። ደስ ይላል። አብዛኛው ሰው ማይኖረውን ሰው ነው የሚነግርህ። ይሄ ልጅ ሌላውን ተው አይተዋል። የሆነ ወፍርፍር ብሎ ምናምን ሰውነቱ በቃ በጣም ሚስተካከል በማይመስል መንገድ በጣም ወፍሮ እና ዲስከሬጅ በነበረበት ሰዓት የሰራው ቪዲዮ አይቻለሁ እና እዛ ላይ ምን ነበር የሚለው? አሸንፋለሁ ነው ያለው። ማንን? የራሱን ላይፍ ነው ብዙ ደጋግሞ ይናገራል። ሄዴት ይሄ ሸንቃጣ ልጅ ከዛ ውስጥ ይወጣል ብለህ ታስባለህ? እኔ ያ በራሱ ለብዙ ወጣት ኢንስፓይሬሽናል ነው። ወጣት ብቻ ሳይሆን ለሌላም ሰው ብዙ ነገር አለ። ኢንስፓይሬሽን ብዙ የሚያነሳሳ ነገር በህይወት ማለት እሱ ነው። you see ኖሮ እየነገረ ከካናዳ ከመምጣቱ በፊት ይሄ ባንክራፕት በቃ ህይወቴ ችግር ውስጥ ነው፣ ምንም ገንዘብ የለኝም ምናምን ባለ ሰዓት ሰዎች ያወጡለት ጊዜ በዛ ሰዓትም he was hopeful ራሱን ስለመቀየር ነው የሚያወራው። እኔም አስበው ካልኩሌትድ የሆነ ኢንፍሉዌንስ ለመፍጠር አስቦ የመጣ ሰው ነው። በደንብ አስቦ የመጣ ነው። በአጭር ጊዜም ያደረገ ሰው ነው። በአጭር ጊዜም ያደረገ ሰው ነው። ሞሮፍ ትኩረት እዛ ጋር ነው መሆን ያለበት። አሁን የሆነ ቀን ድድብ ባለ ምናምን ብለህ ቃላት መሰንጠቅ ምን ይጠቅማል? ቃላት እየሰነጠቅኩ አይደለም። ለምሳሌ ትምህርት ላይ እንዴት ነህ ተብሎ በአንድ ሚዲያ ላይ ቀርቦ ሲጠየቅ ትምህርት ምን he shouldn't be genius ግድ አይደለም። ግን ትምህርት አለ ትምህርት እስከዚህ ነኝ አለና ምንም ነበር ማልፈልገው ማልወደው 39ኛ ወጣ ነበር ከ40 አለ። እሱ ማለት ደደብ ነው ማለት ግን አይደለም። ደደብ ነው ማለት አይደለም። ፖይንቱን ነጥቦቹን እያያዝን ነው የምንመጣው እኮ ነው እያያዝን እኮ ነው የምንመጣው። ምንድነው አንተ ትምህርት ቤት ውስጥ እኔ አንደኛ ነበር የምወጣው ዳዝሚን ከሌላው ሰው እለያለሁ ማለት ግን አይደለም። እኔም አንደኛ ነበር የምወጣው፣ ሁለተኛ ነው ሶስተኛ ነበር የምወጣው። ገብቷል? እኔም እንደዛ ነበር የምወጣው ግን እኔ የምፈልገው ደረጃ አልደረስኩም። አክቹአሊ አልደረስኩም እሱ ታዲያ እሱ ግን እሱ ደግሞ እያለ ያለው ይሄንን ቶ ለዚህ አትጨነቀ እንዴማ ድሮ ገንዘብ ነው ምናምን ይባለው። አሁንም ኮንቴክስት ማተርስ። እኔ ስረዳው አንተ በምትለው አልተረዳሁም። ማወቅን ለመኮነን ለማዋረድ ምናምን አይደለም የተናገረው። ያ እንደዛ ነው። አንደኛ የራሱን ኢንስፓይሬሽናል ሜሴጅ ማስተላለፍ ፈልጎ ነው። ሜጀር ነጥቡ እኔ የገባኝ ምንም ነገር ወደኋላ እንዳይጎትትህ። አይ ድድፍ ብያለሁ አልሰማም እኮ አይደለም ያለው። እንዳትሰማ እንዳታደርግ ደድብ እኮ ነው ያለው። ድድብ ለበረከቴ ድድብ ለምናምን ድድብ ምናምን ነው ያለው። ያ ማለት አልሰማም ነው። በቃ ደደብ ነኝ ብትመክረኝ አልሰማህም፣ ወደኋላ የሚጎትተኝ ነገር ብትነግረኝ አልሰማህም። እኔ አላማዬ ጋር ነው ታርጌቴ፣ ሰው ወደኋላ አልቀርም። ይሄን ለምን መረዳት አልቻልክም? አልገባኝም። ለምን ዝም ብሎ ቃላት መሰንጠቅ ምን ይጠቅማል? ኮንቴክስት አውድ ማተርስ። የተናገረበት አውድ የግድ ይሄ ልጅ እንደዚህ ለመናገር አንደኛ መውጣት አይጠበቅበትም። 39ኛ አይደለም 59ኛም ቢወጣ ፕሩቭ አረገልህ እኮ በህይወቱ ትምህርት ብቻ እንዳልሆነ ፕሩቭ አረገልህ። ትምህርት ብቻ አይደለም ፕሩቭ አረገልህ እና ደግሞ we see it እኮ in life የእውነተኛው ህይወት ውስጥ ስናይ ብዙ ፕሮፌሰሮች፣ ብዙ ዶክተሮች፣ ብዙ ኮንትሪቢዩት እያደረጉ ያሉ ሰዎች ህይወታቸው ሚዘረብል ነው። አሁን ይሄ ልጅ ነው እያመለጠ ያለው። ሚዘረብል ላይፍ አልፈልግም ነው፣ አልፈልግም ብሎ መቸገር አልፈልግም ነው ፒሪድ። ስለዚህ ሲቹዌሽኑ ሁኔታው የሚፈልገው ብዙ መመራመር ምናምን አይደለም። ለምን የምትመራመር ከሆነ አክት አታረግም ነው። እኔ የገባኝ ኮንቴክስቱ እሱ ነው። ወደ ድርጊት አትገባም ነው ከተመራመርክ። አሁን ለምሳሌ የራሱን ኮንፌስ ያደርጋል ልጁ። አንድ የወደድኩለት እንትኑ ንጹህ ነው ማይንዱና በጣም ብዙ እኮ ተናዘዘልህ። እኔ በተስፋ በቆረጥኩበት ጊዜ እንደዚህ ነበር፣ ማስዝቅተኝነት ይሰማኝ ነበር። ሰው ሁሉ ማይወደኝ ይመስለኝ ነበር። ኢቭን ሰው ላለማግኘት እኮ የማታ ስራ ይሰራ ነበር ምናምን ከሰው ላለመገናኘት። በዛ ልክ ከሰው ራሱን አግልሎ ምናምን በጣም ዝቅተኝነት ስሜት ይሰማው የነበረ ልጅ ነው። ከዛ ውስጥ
አሸንፋለሁ ሲልም ያንን ማንነቱን ነው ሁልጊዜም ታርጌት የሚያደርገው ከሌሎች ጋር እየተወዳደርኩ አይደለም ነው። ይሄ እኮ ባይ ዘ ወይ ሞቲቬሽናል ስፒከርስ የምትላቸው በጣም ትልልቅ የውጪ ሰባኪያንና ጸሐፊያን የሚያወሩት ኮንሰፕት ነው። አንብቦ ሊሆን ይችላል፣ አላነበበ ሊሆን ይችላል። ይዝማተር ሐሳቡ ግን በጣም ትልቅ ሐሳብ ነው። ከራሴ ጋር ነው የምወዳደረው። በጣም ትልቅ ሐሳብ ብዙ ሞቲቬሽናል መጽሐፎች ላይ ያለ ትምህርት ነው። ስላላነጀበብህ ነው እንትና እንዳለው ምናምን ስላላለ ነው። ኦልሬዲ እኮ ሐሳቡ ትልቅ ሐሳብ ነው። ሌሎች ይሄ ሁሉ ፌም እኮ የመጣው በጣም የመጣው አንድ ፖድካስት ላይ ቀርቦ 20 ሰው ስላወራ ገብቷል። ስትራቴጂ ኃጢአቱን አራገብከው ምናምን ተጋነነ ከኮንቴክስት ወጥቶ ያው አይደል እሱ ልጁ የተናገረው እንደ ኮንፌሽን ነው የነበረበትን ችግር ተናግሮ ለሌሎች ትምህርት እንዲሆን ነው የተናገረው። ራሱን ቀይሮ በጣም the most famous ሆኖ and influencer እነዛ ነገሮች እንዳይነሱ ማድረግ ይችላል። ይሄ እኮ አቅም ነው። ከዚህ ነው መማር ያለብህ። ሰው ከዛ ዝቅ ተደርጎ ከሚታሰብበት ደረጃ ወጥቶ ህይወቱን ቀይሮ ኢንፍሉዌንስ እስከማድረግ ብዙ ወጣቶችን ኢንፍሉዌንስ እያደረገ ወጣት ብቻ በጣም ትልልቅ ሰዎችን ኢንፍሉዌንስ እያደረገ እኔ አሁን እኮ የሚምታታብኝ ነገር ምን መሰለህ እነዚህ ነገሮችን ሳይል እዚህ ደረጃ መድረስ አይችልም ነበር ወይ? No, that's his way. እኔ አይደለም አንተ አይደለም እሱ የሱ መንገድ ነው። በቃ አንድ ነገር ለማድረግ ብዙ መንገዶች አሉ። ይሄ የመካሪ አስተሳሰብ ነው። መካሪዎች ብዙ ጊዜ በዚህ ሂድ በዛ ትሂድ ይሉሃል። እሱን ነው አትስማ ያለው ሰግጥ ያለው እኮ እሱን ነው። ለዛ ነው የተሳካለት። ይሄ አሁን የምትለው ምክር ምናምን ሰምቶ ቢሆን አይመጣም ነበር እዚህ ጋር ገብቷል። ምን ይለኛል ሰለሞን እንዴት ያየኛል ምናምን ብሎ ቢሆን ኖሮ እዚህ ጋር አይደርስም። እሱን እኮ ነው ቻሌንጅ ያደረገው። እሱ ሐሳብ አይሰራ ማለት ነው። ግን እሱ ይኸውልህ ምን ይሉኛልና ቤተሰብ በኔ ጉዳይ ላይ አፈረብኝ። በአጭር ጊዜ የትልቅ ደረጃ ደርሼ ይሄንን የተሰማሽን ውፍረት ሁሉ ወደ ትልቅ ድልና ሌላውን ሳስከትል ታያለሽ ብዬ እናቴን ነው ወደዚህ የመጣሁት እኮ አለ እኮ። በቃ ይሄ ምን ይሉኛል እኮ ሐሳብ አለበት እኮ ነው አትስማ እሱ አይደለም ያለው ታትበል ነው አንተ ከምትናገረው እኔ አሁን እሱን አልሰማሁትም ስላለ ማንኛና ብሏል እኮ አምኜ አንተ ከምትናገረው ከ3 ከ4 ቀን በፊት ስላለ አንተ ከምትናገረው እናትየው ናቸው ምን ይሉኛል አለባቸው። ስለዚህ እሳቸውን አሳስባቸውን ሪቨርስ ለማድረግ ነው የሰራው። እሱማ በቃ ኦልሬዲ ምን ይሉኝ ግድ የለው። አሁን ብዙ አንድ ሰው ላይ በጣም አተኮረን ሐሳቡ ብናወራ ነው ደስ የሚለኝ። ዞሮ ግን ሰገጥ ፈምስ the very concept ማንንም አትስማ ነው። በቃ ኢቭን በድሮ ቋንቋ እንኳን ብንሄድ ሰገጤ ብትባልም don't care about it እያለ ነው። ገብቷል። ሰገጤ ቢሉህም በቃ ዝም በላቸውና መንገድን ቀጥል ነው ያለው። ሄድ ሶ ምንድነው ስተቱ እዚህ ጋር አልገባኝም። አርጉ አሳይቷል። እሺ ይኸውልህ አሁን ከዚህ ጎን ለጎን አሁን እዛው እንትን ላይ ያለን እዛው ፕሮግራም ላይ ያለን ከሃይማኖት አንፃር በሃይማኖት ሰላምታ መስጠት ሰው እንዴት ቅዱስም እርኩስም ይሆናል? ሰው እንዴት ቅዱስም እርኩስም ውስጡ መገኘት ይፈልጋል የሚሉ ሐሳቦችም ተነስተዋል። በምን ምክንያት ነው? ለሽልማትም የቀረቡ ሰዎች የሃይማኖታዊ ስብከቶችን ጥሪዎችን